ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ አጭር ሐሳብ አካፍላችኋለሁ። እንግዲህ እንደዚህ ጥቂት ደቂቃ ስናገኝ ወደ እናንተ እየመጣን አንዳንድ ነገሮች እንደ ድሮፕ እናደርጋለን። ሰምታችሁ ተባረኩበት ማለት ነው። ዛሬ በውስጥ ያለው የመንፈስን አንድነት ለመጠበቅ ትጉ የሚለውን ሐሳብ በእናንተ ፊት ለመናገር መጥቻለሁ ማለት ነው። እንግዲህ ጳውሎስ በኤፌሶን 4 ላይ እንደሚናገረው በተም ይሄ ነገር ብዙ ጊዜ ተሰብከነዋል፣ ብዙ ጊዜ አንብበነዋል። አዲስ ኪዳንን በተብራራ ሁኔታ ከሚገልጹ መጽሐፍቶች ያው ኤፌሶን እንደሆነ ይታወቃል። በቃ ፍትፍት ነው፣ ግልጽ ነው፣ ለመረዳት የማያስቸግር ወሳኝ የሆነ ስታነቡት ደግሞ የማትጠግቡት መጽሐፍ ኤፌሶን ነውና ከዚህ መጽሐፍ ላይ ኤፌሶን 4ን ስታዩ እንግዲህ እኔ በጌታ ስር የሆንኩ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ በጌታ ርኅራኄ ለምናችኋለሁ ብሎ ጳውሎስ በልመና መልክ በዛ አንድነት ውስጥ ማየት የሚፈልገውን ነገር መልእክቱን እንዳስተላለፈ እናያለንና በየዋህነት፣ በትዕግስት፣ በፍቅር ታገሱ እያለ ይናገራልና አንድ የመንፈሳዊ አንድነት ውስጥ ሊታይ የሚገባ ካራክተር ወይ ባህሪ የዋህነት እንዳለ፣ ፍቅር እንዳለ፣ ትዕግስት እንዳለ ይናገርና ከታች ወረድ ብሎ ደግሞ ምን ይላል? የመንፈስን አንድነት ለመጠበቅ ትጉ። የመንፈስን አንድነት ለመጠበቅ ምን በሉ? ትጉ። እንግዲህ ይሄ አንድነት ሰው የሚመሰርተው አይደለም፣ የተመሰረተ ነው። ነገር ግን ሰዎች የሚጠብቁት ነገር እንደሆነ እንድንጠብቁ በትጋት ጠብቁ የተባልነው ወይም የተባሉት ለኤፌሶን ሰዎች የመንፈስን አንድነት ነው። እንዴት ነው የሚጠበቀው? ለምንድን ነው መጠበቅ ያለበት ብለን ስናስብ በመንፈሳዊ ዓለም ላይ በጣም ወሳኝና ማትደራደሩበት ነገር ነው። በቃ የመንፈስን ምክንያቱም ጳውሎስ ይህን ነገር ሲናገር በእግዚአብሔር መንግስት ውስጥ ሆነው በእግዚአብሔር ዓለም ላይ ሆነው እንደሚገባ ያልተመላለሱ ሰዎችን እንደሚገባ ያልተመላለሱ ቤተክርስቲያን እንደሚገባ ያልተመላለሱ ህብረቶችን ያውቃል። ስለዚህ ከዛ በመነሳት ይመስለኛል ኤፌሶን ላይ መጥቶ ጠንከራ አድርጎ የሚናገረው። ለምሳሌ የቆሮንቶስን ቤተክርስቲያን ስንመለከት ለእግዚአብሔር መንግስት የማይመጥን እንደሚገባ ሳይሆን በማይገባ መልኩ በቤተክርስቲያን ውስጥ የማይገቡ ካራክተሮች፣ የማይገቡ ምልልሶች፣ የማይገቡ በህብረት ውስጥ የማይገቡ ነገሮች የሚታይበት ቤተክርስቲያን ነበረ። ክፍፍል ነበር፣ አድሎ ነበር፣ ኃጢአት እንደፈለጉ የመጨለጥ አይነት ባህሪዎች ነበሩና አይ ቲንክ ያንን እውቀት ስላለው እዚህ ጋር መጥቶ ኤፌሶን 4 ላይ ደግሞ ጠንከራ አድርጎ በልመና መልክ ማለት ነው ወንድሞቹ እለምናችኋለሁ እንደሚገባ ተመላለሱ፣ በየዋህነት ተመላለሱ፣ በፍቅር ተመላለሱ፣ በትዕግስት ተመላለሱ ብሎ በልመና መልክ ያቀርባል ማለት ነው። እና ወረድ ብሎ ደግሞ የሚገርም ነገር በሰላም ማሰሪያ የመንፈስን አንድነት ጠብቁ። ይሄ ከላይ የተዘረዘሩት የዋህነት፣ ርኅራኄ፣ ፍቅር፣ ቸርነት የሚባሉት ነገሮች ምናልባትም ገላትያ 5 ላይ ያለው የመንፈስ ፍሬ የሚገለጥበት ዩኒቲ ነው ይሄ የመንፈስ አንድነት የሚባለውና ይህንን ደግሞ ጠብቁት። ጠብቁት ብቻ ሳይሆን ለመጠበቅ ትጉ። እንግዲህ ለምንድን ነው የምንጠብቀው? እንዴት ነው የምንጠብቀው ብለን ስናስብ አጭርና ግልጽ የሆነ ነገር ይናገራል። በሰላም ጠብቁት ነው የሚለው እና ታውቃላችሁ አሁን ያለንበት ዘመን በተለይም አሁን የምንኖርበት ዘመን ከእንቅልፋችን ስንነሳ ቴሌፎናችንን ስንከፍት ቲቪ ስንከፍት አንድ የሚሰማው ነገር በዋናነት ወደ ስክሪን የሚመጣው ነገር የጦርነት ወሬ ነው አይደለም? በቃ እንትን የምትባል ሀገር ከእንትን ከምትባል ሀገር በጣም አደገኛ ሁኔታ ውስጥ ነው ያሉትና አንዱ ሀገር የእስራኤል ሰራሽ የሆነ ሮኬት ገዛች፣ እስራኤል ሰራሽ የሆነ ጀቶች ገዛች፣ ሩሲያ ሰራሽ የሆነ መሳሪያ እንትን የምትባል ሀገር ገዛች፣ ቱርክ ሰራሽ የሆነ መሳሪያ እንትና ገዛች ብሎ የሚል ዜና ይመጣላችኋል። እና እነዚህ ሀገሮች እነዚህ ዘመናዊ መሳሪያ ዘመናዊ ሮኬቶች የሚገዙት ለምንድን ነው ብላችሁ ስትሉ ድንበራቸውን ለማስጠበቅ ሰላማቸውን ለማስጠበቅ ነው የሚያደርጉትና ምንም እንኳን በዚህ በመሳሪያ በተለያየ በድሮን በተለያዩ ሁኔታዎች ሰላም ያስጠበቅ ሀገር ባናውቅም ኢንቴንሽናቸው ግን እሱ ነው። ሰላምን ለማስጠበቅ ድንበርን ለማስጠበቅ የሚያደርጉት ነገር ነው እና ወደ ኋላ ሄዳችሁ ስትመለከቱ የትኛውም ሀገር በጦርነት የተጀመረ
ሰላምን ያስጠበቀ ሀገር የለም። መሳሪያ መታኮስ እንኳን ቢያቆሙ በሌላ ነገር ይዋጋሉ፣ በሌላ ነገር ይነካካሉ። እና በዚህ ሁኔታ ውስጥ እንዲሁም እኛ እኮ የቅርብ ጊዜ ትዝታ ያለን ሰዎች እና ሀገራችን ላይ የተፈጠረውን ነገር እናውቃለን። እና መጨረሻ ላይ የሆነው ነገር ምንድነው? በጦርነት ውስጥ ሲኖሩ ምንም እንኳን መሳሪያ ቢኖራቸውም ማድረግ ቢችሉም ያ ሰላም ሊያመጣላቸው ስለማይችል መጨረሻ ላይ የሚደመደም ነገር አለ። ታስታውሱ እንደሆነ እና ምንድነው የሚደረገው? እንትን የሚባል ሀገር የሰላም ስምምነት ተፈራረሙ ሲባል በህብረተሰብ መካከል ትምህርት ቤት ይከፈታል፣ ሰላም ይወርዳል በከፊል እና ሰላም ይረጋገጣል ማለት ነው። መቼ? የሰላም ስምምነት ሲፈረም። ጳውሎስ እዛ ምዕራፍ 4 ላይ ሲናገር ይሄ የእግዚአብሔር ዓለም ህብረት በእግዚአብሔር የተጀመረው ህብረት የመንፈስ አንድነት የሚጠበቀው በሰላም ነው። በጸብ አይደለም፣ በመከፋፈል አይደለም፣ በዘረኝነት አይደለም፣ ወይም ደግሞ በፍቅር በጎደለው ህይወት አይደለም። በሰላም ነው። የመንፈስን አንድነት የሚጠበቀው ሰላም ወሳኝ ነው። ልክ በፖለቲካው ዓለም ላይ ልክ የሰላም ስምምነት ሲፈራረም ሰላም እንደሚወርደው በዚህኛው ዓለም ደግሞ በመንፈሳዊ ዓለም እንደ ቤተክርስቲያን እንደ ተቋም በትዳር ውስጥ ቢሆን የመንፈስን አንድነት የሚጠበቅበት መንገዱ ሩሲያ ሰራሽ አይደለም፣ እስራኤል ሰራሽ አይደለም፣ ቱርክ ሰራሽ አይደለም፣ ሰማይ ሰራሽ በሆነ የሰማይ የምድር ጌታ በሆነው የናዝሬቱ ኢየሱስ ይባላል። እሱ ደግሞ ሰላም የተባለው እሱ ነው። መጽሐፍ ቅዱስ ሲናገር ኢሳይያስ 9 ላይ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ይለዋል። ኢየሱስን ማለት ነው። ስለዚህ ይሄ ኢየሱስ ፊተኛ የሆነበት ኢየሱስ የታየበት በኢየሱስ የተጀመረ ኢየሱስ ፊተኛ ያደረገ እግዚአብሔር ፊተኛ ያደረገ አንድነት ህብረት የተጠበቀ ነው። መገለጫው፣ መታወቂያው ክርክር፣ መታወቂያው ልዩነት፣ መታወቂያው ክፍፍል፣ መታወቂያው ዘረኝነት፣ መታወቂያው አለመግባባት፣ መታወቂያው ፍቅር ነው። የማስጠበቅ ኃይል፣ የማስጠበቅ ጉልበት ያለው በሰላም ነው። ያም ደግሞ ምንድነው? ኢየሱስ ነው። ለዚህ ነው አይደል እንዴ ቆላስይስ ላይ የልጁ የጌታ ኢየሱስ ክርስቶስ ሰላም በልባችሁ ይንገስ ይላል። ምን ማለት ነው? ይሄ ሰላም ኢየሱስ የተባለው ሰላም በህይወታችሁ ላይ ፊተኛ ይሁን፣ በትዳራችሁ ላይ ፊተኛ ይሁን፣ በአገልግሎታችሁ ላይ ፊተኛ ይንገስ። ትልቁ ስፍራ የህይወታችሁ ትልቁ ስፍራ ይቆጣጠር፣ ይያዝ፣ ፊተኛ ይሁን። የዛን ጊዜ በልባችሁ ሲነግስ፣ በህይወታችሁ ሲነግስ፣ በሁለንተናችሁ ይነግሳል። በትዳራችሁ ይነግሳል፣ በአገልግሎታችሁ ይነግሳል፣ በመድረካችሁ ይነግሳል። እሱ ከነገሰ ብቻ ነው የጀመርነውን ህይወት ማስቀጠል የምንችለው። እሱ ከነገሰ ብቻ ነው፣ ፊተኛ ከሆነ ብቻ ያ ሰላም የሰላም አለቃ የተባለው የናዝሬቱ ኢየሱስ ፊተኛ ሲሆን፣ አንደኛ ሲሆን፣ ልባችን ውስጥ ሲነግስ፣ በህይወታችን ውስጥ ሲነግስ፣ ሁለንተናችን በሱ ቁጥጥር ሲሆን ያ የሚፈለገው መልክ፣ የሚፈለገው አንድነት፣ የሚፈለገው ሰላም በመልኩ ይታያል እያለ ነው ጳውሎስ። ታውቃላችሁ በመጽሐፍ እንደዛ ነው የሚለው። ሰላሜን ተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ዓለም እንደምትሰጠው አይደለም። ዓለም የሆነ ነገር ሰጥታ ለጊዜው ልታስደስት ትችላለች። የሆነ ነገር ስትፈልግ ሌላ ነገር ትፈልጋለህ። መኪና ስትፈልግ ሌላ ነገር ያምራል። ለብሰህ ስትፈልግ ሁሉ ነገር ቦሪንግ ነው። ለዚህ የእግዚአብሔር ሰላም የሚጀምረው ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ነው። እንደ ወንዝ የሚፈልቅ ነው። ኢየሱስ ክርስቶስን ፊተኛ ያደረገ ህይወት ስትኖር በየትኛው አቅጣጫ በአገልግሎት በቤተክርስቲያን እንደ ሀገርም ሲሆን እግዚአብሔርን ፊተኛ ያደረገ መንግስት፣ እግዚአብሔርን ፊተኛ ያደረገች ቤተክርስቲያን መታወቂያዋ ፍቅር ነው። የመንፈስን አንድነት ለመጠበቅ ትግል ውስጥ አትገባም እያለ ነው። ስለዚህ ወረድ ስናደርገው ወደኛ ስናመጣው ምንድነው ማድረግ ያለብን? ሰላምን ማስቀደም አለበት። ሰላም ደግሞ ኢየሱስ ነው። ከሰላም ውጪ የምንንቀሳቀሳቸው ነገሮች እግዚአብሔር በሰራበት መንገድ ካልሰራን፣ የእግዚአብሔር ባህሪ በህይወታችን ካልተገለጠ ያ ነገር ትግል የሚሆንብን ለዛ ነው። ስለዚህ ሰላም በዛኛውም ዓለም በዚህኛውም ዓለም ወሳኝና አንደኛ ነገር ነው። ሰላም ደግሞ ኢየሱስ ክርስቶስ ነው። መልካም ቀን ይሁንላችሁ። እወዳችኋለሁ።